አልችልም፣ አልጠብቅም። እሺ አንተ ደስ እንዳለህ ይሁን። ሰዓቱ ገና ነው። አሁን እንሂድ። መሄዳችንም አላሳሰበኝም። ቆይ ምንድን ነው ያሳሰብሽ? አሞሃል እኮ። አዎ አሞኛል። ህልምም ይሁን እውን ተቀላቅሎብኛል። ህልም አይደለም ግን በጣም ብዙ የእግር መንገድ አለው። እሞክራለሁ። አባዬ ወይ ደግሞ ደህና ሁንና ነገ በጠዋት ተነስተን እንሂድ። አልችልም፣ አልቆይም፣ አልጠብቅም አልኩሽ። እሺ እንውጣ። እሺ አልኩህ እኮ አባዬ። ግን ትሁት ተነሺ። እርግጠኛ ነህ ትችላለህ? አዎ እችላለሁ። በቃ እሺ ጠብቀኝ፣ ልብስ ደርቤ ልምጣ። ተነስተው ሄዱ። የትሁት አባት ሚስታቸውን አገኙ ማለት ነው። ሚስታቸው ሲያገኙ ምንድን ነው የተፈጠረው ሪያሊቲ የሚለው አብረን እናያለን ማለት ነው። ውድ ቤተሰቦች ሲያገኟት እንዳያችሁ ያው ትሁት እዚህ ጋ ነው ደርሰናል በጣም ብላ እያሳየቻቸው አይታችኋል ማለት ነው ሙሉ ቪዲዮ። እና እሳቸው ምንድን ነው የተፈጠረው ቤት ከገቡ በኋላ እውነት ሲያዩቸው ሀብሉ ተቀብለው በዛ ሰዓት በጣም እያለቀሱ እንደነበረ ሁላችንም እናስታውላለን ማለት ነው። እንግዲህ እያለቀሱ ሀብሉን ተቀብለው ከ12 ዓመት በኋላ አንድን ሰው የትዳር አጋሩ ማግኘት በዛውም የድሮ ፍቅር እንግዲህ ያስቡት ማለት ነው። እንግዲህ ፍቅር ላፈቀረ ያውቀዋል ማለት ነው። እንግዲህ አባባ እዚህ ጋር ልክ ሲገቡ ምንድን ነው የሚሆነው የድሮ ባለቤታቸው ሲያገኙ እሳቸውም ፊንት ሰርተው ነው የሚወድቁት። ያው ይሄ የተለመደ ነው ማለት ነው። ምክንያቱም በጣም ያልጠበቁት ነው። ትኖራለች አጥንቷን እንኳን አገኛለሁ አልልም ነበር ነው የሚሉት ማለት ነው። በህይወት ቁጭ ብላ ደግሞ ቆንጅዬ ደስ የሚሉ እናት ናቸው ማለት ነው። የትዳር አጋራቸው ሲያገኙ እሳቸው በጣም ነው እዚህ ጋር ሪያሊቲ እውነቱ ስናይ ማለት ነው። እንግዲህ በጣም ማጠብቁትም የለም ያላችሁ ሰው በህይወት ሞቷል ያላችሁ ሰው መጀመሪያ ሀብሉን አገኙ። ከዛ በኋላ ያው አምጥታ ሰጠቻቸው ትሁት። አሁን ደግሞ በአካል ሲያገኟት ማለት ነው እጅግ በጣም ነው የሚደሰቱት። ይሄው አይናቸው ራሱ እዚህ ጋር እንደምታዩት እዚህ ነው ደርሰናል እያሉ ነው ማለት ነው። ለመግባት ወይም ደግሞ በቃ እሷን ለማግኘት ጉጉታቸው አለች አባቴ ብላ ስትናገር ትሁት ራሱ እሳቸው በፍጹም አላመኑም ነበረ ማለት ነው። አልችልም እስካሁን ራሱ አልቆይም ብለው ነው ተነስተው እየሄዱት ማለት ነው። ስለዚህ አሁን ቤት ይገባሉ፣ ሚስታቸውን ያገኛሉ። አባባን ራሳቸው መቆጣጠር አቅቷቸው ነው የሚዘረሩት ማለት ነው በዚህ ሰዓት። እሷንም እንግዲህ ሚስታቸውም ወይም ደግሞ ህይወት አጋራቸውም ስታገኛቸው በጣም ነው የምትደነቀው። እሷም በጣም ነው የማይሆን ነገር የሚፈጠረው። ምክንያቱም አያምኑም ሞቷል የተባለ ሰው በአካል አይን ሲገናኝ ወይም ደግሞ በአካል ነፍስ ሲገናኝ እጅግ በጣም የማይታመን ነው የሚሆነው። በጣም ነው የሚገርመው። እንግዲህ እሷ ምን ትላለች እንዴት መጣ አለ ብላ እንኳ አታስብም ነበረ ማለት ነው። ስለዚህ አሁን ትሁት ይዛ ስትመጣ በመሀል አገናኝ ትሁት ሆናለች ማለት ነው። እንደውም በጣም ነው ደስ የሚለው ማለት ነው። ሪያሊቲ ሾው በጣም ኖርማል ስታስቡት ራሱ እጅግ በጣም ነው የሚያስደስተው ማለት ነው። እንግዲህ አባባን ራሳቸው ያጣሉ ማለት ነው እዚህ ጋር በድንጋጤ። ምክንያቱም አላመኑም አለች ተባሉ። ሲያዩት በዚህ መልኳ በዚህ ቁመናዋ የድሮ ፍቅራቸው እያስታወሱ እሳቸውን ይወድቃሉ። ትሁት ታረጋጋለች። ያችም ያው የትዳር አጋራቸውም ደግሞ ሚስታቸውም ከየት መጣ እንዴት ሆነ መጣ ብለው እሳቸውም ደግሞ በጣም ያው እንደ ማልቀስ ወይም ደግሞ ምን ልበላችሁ እንደ መደንገጥ ነው ሪያሊቲው ማለት ነው። በጣም ነው የሚደነግጡት። አያምኑም። አባባ አወቁ ባያምኑም ሚስታችሁ አለች በህይወት አለች ብላ ትሁት ተናግራለች። ለእናትየው ደግሞ ለሚስታቸው ደግሞ ማንም የነገራቸው የለም። ያው እንፈልጎታለን እናወራ ታለን ይሄንን ፎቶ ያውቁታል ወይ ብላ ፎቶ ሰጥታ ነው የሄደችው ትሁት። የዛኔ በባለፈው ቪዲዮ ስታዩት ማለት ነው ትሁት ፎቶ ሰጠቻቸው። እሳቸው ደግሞ ቀለበት ይሄንን ጌጥ ትሰጡኛላችሁ ስትላቸው ባንዴ ነው ከአንዳንድ አውጥተው የሰጧት ማለት ነው። ትሁት ወስዳ ለአባትየው ሰጠች ማለት ነው። ስለዚህ መነሻ ቃሉ እናትየው የትሁት አባት ሚስት
ምንም አባትየው እንዳሉ የትዳር አጋራቸው በህይወት እንዳሉ አያውቁም ማለት ነው። በመልካምነት ነው አንስተው ቀለበቱን የሰጡት ፎቶ ተቀብለው እላቸዋለሁኝ። ፎቶ ግን ማን እንደሆነ እኔ ነኝ ያው የድሮ ባሌ ነው፣ የድሮ ፍቅረኛዬ ነው፣ የድሮ ህይወት አጋሪ ነው ብላ ነው እየተቀበለችው እንጂ በህይወት አለ ይመጣል ብላ አይደለም ማለት ነው። ይህንን ይከሰታል ብላ አላመነችም ማለት ነው። ውድ ቤተሰቦቼ አሁን ግን ሁለቱም አስቡት፣ ኢማጂን እንግዲህ ሁለቱ በአካል ሲገናኙ የማይታመን ነው የሚሆነው። እኔ እንጃ አላምንም። በጣም ነው የሚገረመው፣ በጣም ነው የሚደንቀው። እጅግ በጣም ሁለቱም የማይታመን ምን ተገናኝተው ምን ያወራሉ ብላችሁ ታስባላችሁ? አለሽ ወይ የኔ ፍቅር እንዴት እስካሁን እንዴት ጨክነሽ? እዛኔ አደጋ በተፈጠረ ጊዜ ዛሬ 12 ዓመት አስታውሳለሁ፣ ግን ሰው ተጎድቷል ወይ ብላ ነበረ። ከዛ በፊት አባባን የሚሏት አለሽ ወይ እናቴ በጣም እኔ እኮ አልቻልኩም፣ አላመንኩም፣ እንደዚህ ያገኝሻለሁ አላልኩም ይላሉ። እሳቸውም ደግሞ እናትየውም ደግሞ ወይም ደግሞ እንግዲህ የትሁት አባት ሚስትም ደግሞ አለህ ወይ እንዴት አፈላልገኸኝ እንዴት አግኝተኸኝ መጣ በምን ምክንያት እንዴት በጣም ሪያሊቲያቸውን ስታዩ በጣም ነው ደስ የሚለው። በሚቀጥለው ቪዲዮ ሪል ሆኖ ደግሞ አግኝተዋቸው ሁለቱ ሲገናኙ እጅግ በጣም ነው የሚያስደስተው የሚያስቀናው። ለማየት ሁላችንም እንጓጓለን ማለት ነው። እኔ አላቅም ምን እንደምላችሁ ምን እንደምነግራችሁ በጣም የሚያጓጓ ነው። ይሄ የዚህ ድራማ በጣም ልብ አንጠልጣይ ሆና ደግሞ ዋና ተዋናይ ሆና የምትሰራም ትሁት ናት ማለት ነው። ትሁት እጅግ በጣም ያው የምትላቸው ነገሮች ከዚህ በፊት አትሂጂ ወደ ክፍለ ሀገር በዚህ ሰዓት ሂጂ ብራት ትሆኛለች ስትባል ራሱ አይሄዳለሁ በጣም አንገብጋቢና አስቸኳይ ጉዳይ ነው ስልክ ተደውሎልኝ ነው ብላ ነው ወጥታ ያው የአንገት ብራቸው ሀብል አግኝታ ይዛ ተመልሳ የመጣችው ማለት ነው። አሁንም አባትየው ይዛ ሄዳለች አረጋግታ የድሮ ፍቅር መልሳ። እንግዲህ ጥሩ ልጅ እንደዚህ ነው ማለት ነው። ልጅ ለእናትና ለአባቱ ማይሆነው ነገር የለም። የእናትና የአባቶቻችን ብድር ከፋ ያድርገን ማለት ነው። አባባን እንደዚህ እያለቀሱ እኔ አላምንም ብለው እንግዲህ ቀለበቱን ይዘው እንዴት እንዳለቀሱ በጣም እንደምታውቁት ነው ማለት ነው። እሷም ደግሞ ወስዳ ይሄው አደረሰቻቸው። ምንም ሩቅ እግር መንገድ ቢኖረው ከሚስታቸው ጋር ይገናኛሉ ማለት ነው። ሚስታቸውም እንግዲህ በማይታመን ሁኔታ በጣም 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 አፕሪሺየት ነው የሚሆኑት። በጣም ነው ደስ የሚላቸው፣ በጣም ነው የሚደሰቱት፣ በጣም ነው የሚደነቁት። ምክንያቱም ይህን ያህል ዓመት የተራራቀ ፍቅር እንግዲህ የተው ትዳር ነው። እንግዲህ ያው ተለያይተው ተጣልተው ሳይሆን በአደጋ የተለያዩ ያው ሞታለች በሚል አደጋ ነው እንጂ አባባን ሚስታቸው አልወዳትም ወይም ደግሞ የትዳር አጋሪ አትሆንም አልፈልጋትም ብለው በጸብ አይደለም የተጣሉት። ድራማው እንትን ከተከታተላችሁት ማለት ነው። በዚህ ሳይሆን ተጣልተው የተለያዩት ያው በአደጋ ምክንያት ነው። የዛኔ በተፈጠረ አደጋ ምክንያት ሞታለች ብለው ነው የሚያስቡት እንጂ በህይወት አለች አይልም። ኑር ያለው ነፍስ የትም ሆኖ ይኖራል ማለት ነው። ስለዚህ እናታችን አሉ በህይወት። እንግዲህ የሁለቱ ፍቅር ደግሞ ምን ይሆናል ብላችሁ ታስባላችሁ? ሁለታቸው ተገናኝተው እሺ ይዤሽ ልሄድ ይላሉ አባባ፣ ወይስ ትቼሽ ልሄድ ይላሉ፣ ወይስ ደግሞ አብረን እንኑር ይላሉ? ምን ታስባላችሁ? ምን አይነት ሪያሊቲ ይኖራል ብላችሁ ኢማጅን እናንተ ስታስቡት ማለት ነው። አይተዋትም፣ ይዘዋት እዛም ቤት አይኖሩም። አሁን ያሉበት ቤት ነው ይዘው የሚመጡት ማለት ነው። ምክንያቱም ትሁት አለች። ትሁት በጣም እንደ ስሟም ትሁት ናት። ጎበዝ፣ ቆንጅዬ፣ አስተዋይ ልጅ ናት። በቃ አባቴ እንዲደሰት አብራችሁ ኑሩ ብለው ከዚህ በፊት ያው በጸብ ስላልተለያዩ ምንም አሁን አብሬ አልኖርም፣ አልፈልግህም የሚለው ነገር አይኖርም። ይዘው ነው ማለት ነው የሚመጡት የሚመለሱት ወደ አሉበት ማለት ነው። ኑሯቸው ሀ ብለው ይጀምራሉ። ከበፊቱ ከአቋረጡበት ወይም ደግሞ ካቆሙበት ይጀምራሉ ማለት ነው። ከዛ በኋላ እንግዲህ የትልቅ ሰው የድሮ ፍቅር ማስቀጠል ያው በልጅ የተነሳ እጅግ በጣም ነው የሚያስደስተው። እዚህ ጋር በጣም ነው እኔ ደስ የሚለኝ።
እናንተስ ምን ታስባላችሁ? ይኖራሉ ትላላችሁ? አይኖሩም? ይኖራሉ። ምክንያቱም ትሁትም አባዬ አንተ እንድትጎዳ አልፈልግም፣ ያመሃል፣ ስለዚህ አብራችሁ እንድትኖሩ ነው የምፈልገው። ማዘር እርሶም ይምጡ፣ ችግር የለም አብራችሁ ኑሩ ብላ ትሁት ታግባባለች። ስለዚህ ወይስ ትሁት ሁለታችሁ ጨርሱ ብላ ካገናኘች በኋላ ዞር ትላለች? አትልም። ምክንያቱም አባቷን ስለምትወድ ይዛ ትመጣለች ማለት ነው። አብረው ይኖራሉ አባባና የድሮ ባለቤታቸው ማለት ነው። የአባባ ደስታ ተመለሰ። ያ ሁሉ ያለቀሱት ለቅሶ በቃ በደስታ ሲቀየር ማየት የሚችለው ማን ነው? ማየት የሚፈልገው ማን ነው? ሰው ሲደሰት ማስደስተው የለም ማለት ነው። በተለይ ትልቅ ሰው ሲያዝን እጅግ በጣም ነው ሪል እኔ በጣም እሳቸው ሲያለቅሱ እውነት ያው ሪል ላይፍ አለ እንደዚህ አይነት ሆኖ የሚለያይ ሰው፣ ግን ይህንን ድራማ ብዙ ነገር ነው የሚያስተምረን እላችኋለሁኝ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ዝት ይበልልኝ። ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ። እንደሚቀጥለው ይዤላችሁ እቀርባለሁ ማለት ነው። እንግዲህ መልካም ጊዜ ይሁንላችሁ። መልካም ጊዜ። አመሰግናለሁ።